ተወለደ ወረዳ ታውቁታላችሁ መቼም አይ ከተማ ያው በኢማምነት ነው እንትምለው እና በዚህ ቦርዲ በሚባለው መረጣ በሚባለው መጅሊሱ እንዲመረጥ መንግስት ማዞ በተዘረጋበት ማለት ነው። ያሱ ቦርዲ መጥቶ ዲኤስ ላይ አሁን ትናንትና እኛ አልሰማንም እሱ ተመጣ 3 ቀኑ አሉ ሱፍያ ምንም ነገር አልሰማንም። ከላይ መቼም ሲመጣ ይሄ ቦርዲ የሚባለው ሁሉም በኩል አድርጎ ሲያበቃ ተሱፍዩና ተሰለፍያው አድርጎ ለማድረግ ያው ቦርዱን እንትን ብሎ ሲያበቃ ያው ያሸነፈው በሱፍያም ሆነ በሰለፍያም ሆነ ያሸነፈው ያው ተበላይነቱ ነው መጅሊሱ እንዲመራ በሚል መቼም ያው ታውቁታላችሁ እንዲወጣ ማለት ነው። እና ቦርዱ መጣ ዲኤስ መጡ እኛ አልሰማንም። የኔ አሁን ለታ ማስከኞ ነው ሰኞ ለማስከኞ ነው በ2 ሰዓት ነው የሰማነው ማለት ነው። ቦርዱ ዲኤስ መጥቶ በዞን ላይ መጥቶ እንደዛ አድርጓል አስመርጧል አስመራጭ ኮሚቴ መርጧል ነው የሚሉት አስመራጭ ኮሚቴ ማለት ነው። አስመራጭ ኮሚቴ ራሱ ፍተኛም ሆነ ተዛም እንትን ብለን በተሁለቱም አድርጎ አስመራጭ ኮሚቴ እንዲደረግ ነው ቦርዱ የሚያደርገው ማለት ነው። ስለዚህ ዲኤስ መጥቶ ተዲኤስ ወልዲያ ድረስ አልቀረም ሰሜን ደቡብ ወሎ ሰሜን ወሎ አልቀረም እስከ ኮምቦልቻ ድረስ በዚህ ደግሞ እስከ ቦረና ድረስ በዚህ ወልዲያ በኮምቦልቻ ያለው ሁላ ተቀላላ እነሱ ዲኤስ መጥተው 3 ቀን አድረዋል። 3 ቀን ታድረኛ ሱፍያው ምንም አልሰማም። እሳቸው መርጠው በራሳቸው መጅሊሱ ራሱ በራሱ አድርጎ አስመራጭም ሆኖ ተመራጭም ሆኖ ራሱ እንዲያደርግ በራሱ ብቻ በዛ በመጅሊሱ ብቻ አሁን በሪፎርም በመጣበት ያለው መጅሊስ ተቀላላ ያን ሁላ መርጠው እኛ ያው ሱፍያውን ተዲኤስም የሰማ የለም በ2 ሰዓት አካባቢ ይመስለኛል ባለሳሳት ያንን ደወሉብኝ ተነስተን ተዛ ምንድነው ትንል አይ ቦርዱ ኮመቶ እንግሊዝ ማድረግ ይዟልና ተናንተ ለምን መታችሁ አታስገቡም አሉ። መቼ መጥቶ 3 ቀኑ አሉ። ተነስተን 1-4 ሆነን እኛ ቦርዱ ጋር ለመገናኘት መሰለን ብንሄድ በአጠቃላይ መርጦ አስመርጦ ጨርሷል። በአንድ ጎን ብቻ አድርጎ ጨርሷል። ተወልዲያ ተዲያና ሐራ ተኮምቦልቻ ተኛ ተሐይቅ ተዲኤስ ዙሪያ ዲኤስን ዞንንም ወረዳንም እስከ ቀበሌ ድረስ ያለው ሁላ ምርጥ አድርገው የራሳቸውን ብቻ አድርገው በቀበለ በአጠቃላይ አዳራሹ ሞልቷል። እኛ አልሰማንም። ኢየሱስ ነው የሞላው። ከዛ ምንድነው ነገር ያንተን ከተም መርጠው ታበቁ በኋላ ቃለ ማላም እየሰጡ በወረዳም ያለን በዞንም ያለን ያው ቃለ ማላ ሰጡ። ዛሬ ነገር ምንድነው አልገባንም ብለን አቤቱታውንማ ቅሬታውን ጽፈን ምን ብለን በደንብ አድርገን ሰነድም ራሱ የወጣበት ትክክል ማድረግ ለምርጫ ቦርዱ ሰጠናል። አሁን ያንን እኛ ይሄን ነገር ማድረጋችሁ ትክክል አይደለም ህዝብን ልታባቁ ነው ሱፍያውን ለምን አትልኩበትም ሱፍያውና እነሱ ሆነን ባንድ ተነሱ 6 ይሆነ ተኛ 3 እሳቸው 3 አድርገን በእኩል አድርገን ቢሆን ያሸነፉ ይሆናል። በኋላ ለምን እስከዛሬ ድረስ ይሄን ያህል ከመስጂድም እየተባረረ ኢማም ከመስጂድ ደግሞ ራሱ ተደብድቦ ስንት ጉዲ ስቃይ የከረመ ያሰቃዩ የነበሩ ሰዎች አሁን ደግሞ እንደገና እሳቸው ተመርጠው እሳቸው መራጭ ሆነው ይሄ ነገር ይሰካሉ እስልምናውን ተውትና ለሀገራችን ሰላም ይመጣሉ። አሁን ይሄ ማባቃት ነውና ባካችን ነገር አሁን ማቁምና ቃለ ማላም ብታደርጉ አቁምና እንደገና መጅሊሱን የኛን ሱፍያውን ጠርታችሁ እንስማማና ባንድ አድርገን እናድርግ እንጂ አገረ ሰላም በዛ አይሆንም። ይሄን አሁን እኛ ምን ነገራችሁ የተተውለደ ወዲያ ታይቀን የመጣ ነው 4 ብቻ ነን ያለነው የተቀረውላ በአጠቃላይ አንድ ሱፍያ የመጣ የለም ተቀላላ እነሱ ሰለፍያ የሚባሉ ናቸው። እኛ የመጣነው ለተወለደ ወዲያ ብቻም አይደለም በአጠቃላይ ለወሎ ክፍለ ሀገር ይሄ የሚበጅ አይደለም። እኛ ምርጫው እንደመጣ በትክክል አድርገን ራሱና አንተኛንም አቅርባችሁ ማን ነው ሱፍያ ያለው ሱፍያውን ያንን ጠርታችሁ በዚህ እንትን ብላችሁ መጣችሁ ቶሎና የሚመረጡን ነገራችኋለን ታጥሉን በአንድ ጎን ብቻ መርጣችሁ መጣላችሁ ለሞሁስ እንዴት አድርጎ እንታረጋላችሁና ስለዚህ የቃለ ማላም ብታደርጉ መልሱ
መልሳችሁ አሁን ሪፖርት እንዳታደርጉ ህዝብ እንዳይባካ አሁን በዚህ የሚሳካም አይደለ መንግስት ባለበት ሀገር ላይ ምን እንደዚህ አባካና ልቀስ ብለን ለመንግስትም ተመችተን እንድንሄድ ለሃይማኖታችን ተመችተን እንድንሄድ ብናደርግ ምን አለ ብለን እኛም እዛ ተከራከርን። እነሱም ቦርዶቹ ጋራ ታወቃሉ። ማን ነበሩ እናንተ ጋር መጡት? አንደኛው መሐመድ ጦይብ ይባላል፣ አንደኛው ጧሂር ይባላል። ሁለት ናቸው የመጡት። ያው አዲስ አበባ ራሱ ፌደራል ነው የመጡት። ያው መጅሊሱ ልኳቸው ነው። መቼም መጅሊስ በቴሌክ ደግሞ እንደምታውቁት መቼም እኛ ህጉን እንኳን ባናውቀው በጊዜያዊነት ነው ዛሬ ያለው። አሁን ቴሌክ ይሄ ጊዜያዊነት በጊዜያዊ የሆነ ህግ አውጥቶ ሰነድ አውጥቶ ደግሞ ሊያወጣ አይችልም። ህጋዊ የሆነ እንትን ቋሚ የሆነ ነው እንጂ ማለት ነው። ጊዜያዊ ነውና ሰነድም አሁን ይሄ ያወጡት አለ። ያ ሰነድ በአጠቃላይ የሸሪዓም አይደለም። ጠቅላላ እሳቸውን ብቻ የሚያካት ሀብታምና ድሃ የሚለይ ራሱ ይሄን በምሁርነት በማንነትነት የሚል እንጂ የሸሪዓ እንኳን ምን ዑለማ ገባ ብሎ ሸሪዓ እንኳን ምን ነው ሆነ እና ያንን ነገር እኛ አንቀበለውም በሚል አሁን እኛ አሳልፈናል፣ ሰጥተናል፣ ለሳቸውም አድርገናል። እንደገና ብንደውል በኮምቦልቻ ብንደውል በዛም ብንደውል አልሰማንም አሉ። እንግዲያስ ዩቶሎ ቦርዱ ማቅረብ አለባችሁ ብለን ተሐርቡም ተቃሉም ተኛም ተቦረናም በዛም እያመጡ አሁን ለሱ ሰጥተውታል። እንግዲህ ይሄንን ነገር መንግስት በዚህም አድርጎ ሲያበቃ ያደራጀን ጥሩ ነው የሚባለው ነው። ምንድነው እንድናስተላልፍላችሁ የምትፈልጉት? እኛ የምታስተላልፉልን ምንድነው? ሚዛናዊ ሆኖ በትክክል አድርጎ ቦርዱ ራሱ ዝም መጥቶ ቦርዱ ትክክለኛ አላሰራልንምና በትክክል አድርጎ ሱፍያውንም ተዛም ሰለፍያውንም አድርጎ እኩል አድርጎ ለምርጫው ለዛ ቦርዱን አዘጋጅቶ እንዲያደርግልን ነው። በአንድ ጎን ብቻ አሽልፎ አያድርግ ነው። አሁን መጅሊሱን ብቻ ፊት የተመረጠውን ብቻ ነው የተመረጠውና ፊት የተመረጠው ያ መጅሊስ የተመረጠው ሊመርጥ አይችልም፣ ሊያስመርጥም አይችልም። በትክክል አድርጎ ሱፍያውና ሰለፍያውን በአንድ አድርጎ በአንድ አይን አይቶ ቀርበን እኛም የራሳችን ሰጥተነው እነዛም የራሳቸውን ሰጥተው ወደ ምርጫ ትነህድ ታዛቢም ይኖራል። እዛ መካከል ላይ ያን በትክክል እንዲሰራ ይህን ይደረግልን ነው መቼም የምታስተላልፉት። አዎ በአጋጣሚ ያው ድብቅ ነበረ እንትኑ ለኝ ከሀይቅ አጋጣሚ ከምሽቱ 4 ሰዓት ነው ማክሰኞ ማታ የሰማነው። ነገ ደሴ ላይ ይዋቀራል የሚባል ነገር መረጃ ደረሰኝ። አንድ 3-4 ሰዎች ሆነን ስንሄድ አጠቃላይ ሰሜን ወሎ፣ ደቡብ ወሎ እስከ ቆቦ ድረስ ያለውን ኮምቦልቻን ጨምሮ ኮምቦልቻ ራሱ ዞን ነበረ። ኮምቦልቻችም አልሰሙም። በዞን ደረጃ ይዋቀራል የሚል ነገር ነበር ሲጠብቁ የነበረው። በአጋጣሚ ሆኖ ግን እዛ እንትን ላይ ገባኝ፣ አዳራሽ ገባሁ። ዝም ብዬ ያው ስንገባ ያው በራሳቸው መንገድ አልቆ ያው ሹመት ብቻ ያው ለመስጠት ነው የመጣው ቦርዱ። እዛ ላይ ዞሮ ያለውን ቅሬታ ትክክል እንዳልሆነ ያው አነሳን። ከዛ በኋላ ያው ጧሂር መሐመድ እና መሐመድ ጦይብ የሚባሉ ናቸው ከፌደራል መጅሊስ የመጡት። ችግር አለ የምትሉት ነገር ካለ ጎልደን ሆቴል ነው ያረፍነው፣ ከዙሁር በኋላ እንገናኝ የሚል ነገር ነገረኝ። መርሐባ ብለን ያው ተለያየን። ከዚያው ወጣን ካዳራሹ። ከዙሁር በኋላ ያው እዛ ሆቴል ተገናኘን። ያው ሰፋ ያለ ሰዓት ወስደው ኮምቦልቻችንም ነገርናቸው። ያው እንዲህ እናንተም ጉዳይ እዚሁ ያው አልቋል። ስለዚህ ከቻላችሁ ፈጥናችሁ ሰዎቹ ሳይሄዱ ብናገኛቸው ጥሩ ነው የሚለውን ነገር ተነጋገር ኮምቦልቻ ጋር። እነሱም መጡ ወዳው። ከዚያ በኋላ ያለውን ነገር እነሱ ያው በሱፍያው ተካቷል የሚል ነው እኛ በመረጃ ደረጃ የደረሰንና ያው ሱፍያውም እንዳለ አካተናል የሚል ነገር ነው መረጃ በመጅሊስ በኩል የተነገረን እና በዚህ መልኩ ነው የተደረገው። አንድ ወገን በተያዘ መጅሊስ ጥቆማና መረጃ እንዴት ታደርጋላችሁ? እውነት ለሙስሊሙ ሰላም የሚታሰብ ከሆነ ምርጫው ፍትሃዊ እንዲሆን ከተፈለገ በእነሱ በኩል የተሰጣችሁ መረጃ ብቻ ተንተርሳችሁ እንዴት ይሄ ይደረጋል? ስለዚህ ይሄ ምናልባት ለወሎ ሙስሊም በቃ ጥቁር ቀይ ሊሆን ቢባል እንትን ይሆን ነገር አይደለም። ስለዚህ ያለው ነገር ይሄ ነው። ፍጹም አሁን ወረዳዎች ኮምቦልቻዎች አልሰሙም። ጃማ ወረኢሉ በጣም ብዙ ሱፍያ አካባቢ አሁን ምንም ይሄ ነገር እስከ ቆቦ ድረስ ወልዴ ሐራ ይሄ እጁ የሰማ ነገር የለም። ስለዚህ አሁን ገና ብዙ ነገር ታስተናግዱ ትችላላችሁ የሚለውን ሰፊ ሰዓት የሚያገኝተው ወየን ያለ ያው ኮምቦልቻዎች መጡ። ይስተካከላል። ይሄ ቁርአን አይደለም
እናስተካክላለን እኛው ነው የሾምነው ችግር ካለሳ በዚህ መልኩ ነው የተረዳነው ነበር ችግር ካለሳ እናፈርሳለን የሚል ይስተካከላል የሚል ዞሮ ቃል ተጋብተን ነው እንግዲህ የተለያየ ነው ወደ 9 ሰዓት ከምናምን አካባቢ ላይ ማለት ነው።